በህዝብ ተወካዮች ምክር ቤት ውስጥ በሞጋችነታቸውና በጠንካራ ጥያቄዎቻቸው የሚታወቁት ዶክተር ደሳለኝ ጫኔ ከፖለቲካው ዓለም ሙሉ በሙሉ ራሳቸውን ማግለላቸውን ይፋ አደረጉ። ጠቅላይ ሚኒስትር አብይ አህመድ አብረን እንስራ የሚል ጥሪ ቢያቀርቡላቸውም እሳቸው ግን ውሳኔያቸውን ቀይረው ወደ ግሉ ዘርፍና ወደ ሙያቸው ለመመለስ መርጠዋል። ይህንን አስገራሚ ውሳኔ እንዲወስኑ ያደረጋቸው ምን አይነት በስተጀርባ ያሉ እውነተኛ ምክንያቶች አሉ? በምርጫውስ ብልጽግና ምን አቅዶ ነበር? ሙሉ ዝርዝር መረጃውን ይዘንላችሁ ቀርበናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ውስጥ ከመንግስታቸው ጋር አብረው እንዲሰሩ ጥሪ ያቀረቡላቸው ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ማግለላቸውን አስታወቁ። ላለፉት 5 ዓመታት የአማራ ብሔራዊ ንቅናቄ አብን ወክለው የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ ይህንን የገለጹት የምክር ቤቱ የስራ ዘመን መጨረሻ የሆነውን ስብሰባ ካደረጉ በኋላ በማህበራዊ ሚዲያ ባጋሩት ጽሑፍ ነው። በተጨማሪም ግንቦት ወር ላይ በተደረገው ምርጫ ላይ በእጩነት ቀርበው ቢሆን ኖሮ ብልጽግና ተፎካካሪ እጩ ለማቅረብ ወስኖ እንደነበር ጠቅላይ ሚኒስትር አብይ እንደነገሯቸው ዶክተር ደሳለኝ ጫኔ ተናግረዋል። ዶክተር ደሳለኝ የአማራ ክልል ዋና ከተማ ከሆነችው ባህር ዳር ከተማ ተመርጠው በህዝብ ተወካዮች ምክር ቤት እንደራሴነት ያሳለፏቸውን 5 ዓመታት አስቸጋሪና ፈታኝ ሲሉ ገልጿቸዋል። ባለፉት 8 ዓመታት ከፓርቲ ምስረታ እስከ ከፍተኛ አመራርነት እንዲሁም በምርጫ አሸንፈው በህዝብ ተወካዮች ምክር ቤት አባልነት ድምጽ ለሌላቸው ወገኖች እውነተኛ ድምጽ መሆን በመቻሌ የተሰማኝ ክብርና ኩራት የላቀ ነው ብለዋል። 547 መቀመጫ ካለው የፌዴራል መንግስቱ ምክር ቤት አባላት መካከል ሞጋችና ጉልህ ጉዳዮችን በማንሳት የሚታወቁት ዶክተር ደሳለኝ ጫኔ በ7ኛው ዙር አጠቃላይ ምርጫ እንደማይሳተፉ ያሳወቁት ከምርጫው ቀደም ብለው ነበር። ባለፈው ግንቦት ወር በተካሄደው ምርጫ ገዢው ብልጽግና ፓርቲ ተቃዋሚ ፓርቲዎችን በምክር ቤቱ ተሳትፎ እንዲያገኙ በሚል በተወሰኑ የምርጫ ክልሎች ላይ እጩዎችን ሳያቀርብ በተቃዋሚ ፓርቲዎች መካከል በተደረገ ፉክክር የተወሰኑ የምክር ቤት መቀመጫዎችን ተቃዋሚዎች አግኝተዋል። በተለይም የተወሰኑ የተቃዋሚ ፓርቲ አመራሮች በተሳተፉበት የምርጫ ክልሎች ብልጽግና እጩ ባለማቅረቡ አሸናፊ ሆነው በቀጣይ ዓመት ስራውን በሚጀምረው ምክር ቤት ውስጥ ክልናን ለማግኘት ችለዋል። የስራ ጊዜው ማጠናቀቂያ በሆነውና ማክሰኞ ሰኔ 30 ቀን 2018 ዓመተ ምህረት በተካሄደው የምክር ቤቱ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ፓርቲያቸው በምክር ቤቱ ውስጥ ተቃዋሚዎች ውክልና እንዲኖራቸው ወስኖ በምርጫው ላይ መሳተፉን አመላክተዋል። ለዚህም ብልጽግና ለ85 በመቶ የምክር ቤቱ መቀመጫዎች መወዳደሩንና በ15 በመቶ የምርጫ ክልሎች ላይ እጩዎችን አለማቅረቡን ገልጸዋል። ደሳለኝ ጫኔም ከምክር ቤቱ ስብሰባ በኋላ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ ብልጽግና እጩ ላለማቅረብ ወስነው እንደነበር ገልጸውልኛል በማለት በጽሁፋቸው ላይ ጠቅሰዋል። በህዝብ ተወካዮች ምክር ቤት ስብሰባዎች ላይ ጠንካራ ጥያቄና ትችቶችን በመሰንዘር የሚታወቁት ዶክተር ደሳለኝ ጫኔ ግንቦት 24 ቀን 2018 ዓ.ም በተካሄደው ምርጫ ላይ እንደማይሳተፉ ያሳወቁት በጥር ወር መጨረሻ ላይ ነበር። እዚህ ውሳኔ ላይ ካደረሷቸው ምክንያቶች አንዱ ነጻ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩን እንደሆነ በወቅቱ አሳውቀው ነበር። የአማራ ብሔራዊ ንቅናቄ አብን ሊቀመንበርና ከፍተኛ አመራር አባል የነበሩት ዶክተር ደሳለኝ በ2013 ዓ.ም በተካሄደው በ6ኛው አጠቃላይ ምርጫ የባህር ዳር ከተማን ወክለው ምርጫ አሸንፈው ነበር የህዝብ እንደራሴዎች ምክር ቤት አባል የነበሩት። ዶክተር ደሳለኝ ጫኔ በህዝብ ዘንድ እውቅናቸው የጨመረው በምክር ቤት ውስጥ በተለይም ጠቅላይ ሚኒስትሩ በሚገኙበት ጊዜ በሚያነሷቸው ጥያቄዎችና በሚሰነዝሯቸው አስተያየቶች የተነሳ ነው። እንደራሴው የምክር ቤት አባል ሳሉ ጥር 22 ቀን 2016 ዓ.ም በጸጥታ ኃይሎች ከቤታቸው ተይዘው ተወስደው ለ1 ወር ተኩል በስር ላይ የቆዩ ሲሆን ስለታሰሩበት ጉዳይ እስካሁን ያሉት ነገር የለም። ነገር ግን አሁን የምክር ቤት አባልነታቸው መጠናቀቁን በተመለከተ ባስተላለፉት መልእክት ለደጋፊዎቻቸው ምስጋና ሲያቀርቡ በተለይም ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰርኩ ወቅት በጸሎትና በሐሳብ ያገዛችሁኝ ውድ ወገኖቼ የለገሳችሁኝ ፍቅር ጉልበት ሆኖኝ ዛሬ በኩራትና በነጻነት ህሊና የህዝብ አገልግሎቴን እንድፈጽም አድርጎኛል ብለዋል። የዩኒቨርሲቲ መምህር የነበሩት ዶክተር ደሳለኝ ጫኔ ጠቅላይ ሚኒስትር አብይ በተሰናባቹ ምክር ቤት ስብሰባ ላይ ሀገራቸውን ማገልገላቸውን እንዲቀጥሉና አብረን እንስራ በማለት ላቀረቡልን ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ ብለዋል። ዶክተር ደሳለኝ በመልእክታቸው ከምክር ቤት አባልነት ከተሰናበቱ በኋላ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ እንደሚያገሉና ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ አሳውቀዋል። በተጨማሪም በመጪው በሙያቸው
ሀገራቸውን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት በሚያስቧቸው የስራ ውጥኖች ላይ ለመስተማራትና ለቤተሰባቸው በቂ ጊዜ መስጠት እቅዳቸው መሆኑን አመልክተዋል። ጨምረውም ፖለቲካዊ ተሳትፎዬ ቢያበቃም የአማራን ህዝብ አንድነት በሚያጠናክሩ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋበር በሚያሳድጉ እንዲሁም የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያዬ ማድረግ የምችለውን አስተዋጽኦ ሁሉ አደርጋለሁ ሲሉ በጽሁፋቸው ላይ ገልጸዋል።